እንሁን አብረን እንደምን አደራችሁ አላችሁ ወይ? ሰላም ነው ወይ የኔ ውዶቼ ምርጦች? ኦ ማይ ጋድ ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው ደህና ነኝ። እናንተ እንዴት ናችሁ የኔ ምርጦች? የምትወዱኝ የምወዳችሁ አላችሁ? ሁሉ ሰላም? እስኪ እንተማመን። ለካ እዚህ ላይ ምንድን ነው ያላችሁት? ሁሉ መልካም። ለምንድን ነው ግን ቪዲዮዬን እያያችሁ ላይክ እያረጋችሁ ኮመንት እየጻፋችሁ ምናምን አይደለም? I don't know what's going on. ግን ኤኒዌይስ ብታዩት መልካም ነው። እዩት እንጂ ቪዲዮዎቼንማ እዩ ጋይሶች፣ ማየት አለባችሁ እናንተ እንድታዩ እኮ ነው ተጨንቄ ተጣብቤ ላይ ወጥቼ ታች ወርጄ የምሰራው። እናንተ ካላያችሁት ማለያይልኝ ነው። እዩ፣ ላይክ አድርጉ፣ ኮመንት ላይክ ምናምን ግድ ነው ልታደርጉ፣ ማድረግ አለባችሁ። ላይክ ልታደርጉልኝ ግድ ነው። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም? ምን አዲስ ነገር አለ? ህይወት እንዴት ነው? ሁሉ ሰላም? ህይወት እንዴት ነው ምርጦች? እንዴት ይዟችኋል? በዓል እንዴት አለፈ? በዓል አሪፍ ነበረ? እኔ ጋር ምንም አይልም። አብረን ነበርን፣ በቲክታክም በዚህም አብረን ነበር። ሁሉም መልካም ነው። እኔ ጋር የእናንተን ባላቅም ግን ያው ብዙዎቻችሁ አግኝቻችኋለሁ። ከብዙሃኖቻችሁ ጋር አውርተናል። ደህና ናችሁ? አሪፍ ነው ያሳለፋችሁት? መልካም በዓል ይሆንላችሁ። በተለይ በስደት ያላችሁ ኢትዮጵያውያን፣ ኤርትራውያን በአጠቃላይ ሁላችሁ መልካም በዓል እንዲሆንላችሁ ምኞቴ ነው። የእውነት ምኞቴ ነው። መልካም በዓል፣ ያማረ በዓል እንዲሆንላችሁ ምኞቴ ነው እና በተለይ ከቤተሰብ ርቃችሁ በስደት ላይ ያላችሁ እህቶቼ፣ ወንድሞቼ ለእናንተ በጣም ኤክስትራ መልካም በዓል፣ ትርፍ መልካም በዓል እንዲሆንላችሁ ምኞቴ ነው እና አይዟችሁ። አዝናችሁም ተከፍታችሁም ያላችሁ ካላችሁ ሁላችሁንም አይዟችሁ። ህይወት ይቀጥላል። የሚቆም ነገር የለም። ነገ መልካም ይሆናል። ነገ ያማረ ይሆናል። ነገ የተሻለ ይሆናል የምለው ሁላችሁንም አትዘኑ። የማይስተካከል ነገር የለም። የማያልፍ ቀን የለም። ሁሉም ያማረ የተሳካ ይሆናል። ሁሉም ያልፋል። እህቶቼ፣ ወንድሞቼ ሁላችሁም እንዳታዝኑ። የሚቋረጥ የሚቆም ህይወት የለም። ዛሬ መልካም ካልሆነ ለበጎ ነው በእርግጠኝነት። ነገ ግን መልካም ይሆናል። ዛሬ መልካም ካልሆነ ነገ መልካም ይሆናል። እመኑ። ነገ የተሻለ ይሆናል። የተሻለ የማይሆን ቀን የለም። የማያልፍ ቀን የለም። ቆዩኝ እስቲ። ነገ ያማረ የተሳካ የተሻለ ይሆናል እና ነገን እያሰባችሁ የዛሬን ሳይሆን የተሻለውን፣ የበለጠውን፣ ያማረውን ቀን የሚያመጣውን አምላክ እየጠበቃችሁ በህይወት የማይሳካ ነገር የለም። በህይወት የማያልፍ ቀን የለም። አይዟችሁ፣ በርቱ፣ ጠንክሩ፣ ጎበዞች ሁኑልኝ ሁላችሁ እና እግዚአብሔር ቀን አለው። እግዚአብሔር ቀን አለው። ቀና በል ቀን አለ አይደለም የሚለው? ቀና በል ቀን አለ ነውና ቀና በሉ። ቀን አለ። የሚያልፍ ቀን፣ የተሻለ ቀን፣ ያማረ ቀን፣ የበራ ቀን አለ። እሱን ነው የምለው እኔ። ለእናንተ ምክሬ እሱ ነው። ህይወት ይቀጥላል። የሚቆም ህይወት የለም። የሚቆም ህይወት የለም ምርጦች። ከትላንትና የተሻለ ዛሬ ይሆናል። I'm going up. Okay.
ዞ እስቲ ልጠይቅሽ ምንድን ነው? ሊፍቱ ሁሉ ቢዚ ሆኗል። እንደዛ ነው ማሮቼ፣ የኔ ወዶች፣ አይዟችሁ አይዟችሁ። ከሚቻለን በላይ የማይፈትነን አምላክ የታመነ ነው። እግዚአብሔር የትዕግስታችንን ልክ ያውቃል። የምንችለውን ልክ እግዚአብሔር ያውቃል። ከትዕግስታችን ልክ የማይፈትነን፣ ከትዕግስታችን በላይ የማይፈትነን አምላክ ደግሞ የታመነ ነው። እሱን ማመን፣ እግዚአብሔርን ያመነ እግዚአብሔርን ማመን ነው ትልቁ ነገር። እሺ፣ በህይወት እግዚአብሔርን እመኑ፣ እግዚአብሔርን እመኑ። መልካም ጊዜ ይሁንላችሁ። ቪዲዮዬን ስታዩ ላይክ ማድረግ፣ ኮመንት መስጠት አትርሱ። ወዳችኋለሁ። መልካም ጊዜ ለሁላችሁ።